ወጡ። አሁን ደግሞ ተደራጅተው በስርዓት እዛው ያሉ ሙስሊሞች ናቸው ያመጧቸው ማለት ነው እነዛን ሰዎች። አሁንም ገና ወደፊት በጣም ብዙ ሞት ትሰማላችሁ። በጣም ብዙ። የኔ ያክስቴ ልጅ ለምሳሌ ያክስቴ ልጅ ምን እንደሆነ እንደዚሁ ያዙት። የሚገርማችሁ ሚስኪን ደሃ ነው፣ ክርስቲያን ደሃ ነው። 2 ልጆች ሀያቱ መሬት ሰጥቶት 2 ልጆች ወልዷል። ወጣት ነው፣ በቃ በእኛ እድሜ ቢሆን። ልጁን ብታዩት በጣም ነው የሚያሳዝናችሁና ተያዘና ብር አምጣ ሲሉት ቤተሰብ የሚያስተዳድርበት እንኳን ገበሬ ነው የለውም። 1 ሚሊዮን ሲጠየቅ 300,000 ከቤተሰብ ከኛ ከሁሉም ተለምኖ ተሰጠ። ምን አሉት ሲለቁት? ጥፋ ከዚህ አሉት። ልጁ መጥፋት አልቻለም። በሚገርማችሁ እየተደበቀ ማሳ ለልጆቹ ብሎ 2 ልጆች አሉት። ማሳ እየሄደ እያረሰ እየተሽሎከለከ እንትን ሲል ያዙት። ድጋሚ ያዙት። የእውነቴን ነው የምላችሁ ከ15 ቀን በኋላ ግማሽ አካሉን ጅብ በልቶት ሸሚዙ ደም ምናምን በቃ ይሄ ነው የተገኘው። በቃ እናት፣ ሚስት፣ ልጆች አንጀታቸውን ስር አድርገው ሀዘናቸው ዋጥን ያደረጉት። ማንም የተናገረ የለም፣ እርምጃ ምንም ድምጽም የተሰማ የለም። ይሄ በአርሲ ውስጥ ብትሄዱ በየአካባቢው በቃ ምክንያቱ ሳይታወቅ ሞተው የሚገኙ ሰዎች ብዙ ናቸው። እንደገና ምናልባት እኔ ይሄን አልነበረም መረጃ ብዬ ልሰጥ የፈለኩት የትም አትወጡም ያልከው የትም አትወጡ። እኔ ያለሁበት አካባቢ እዚሁ አሁን እዚሁ ቅርብ ትንሽ ወደ ከተማ ጠጋ ስለምን ቦታውን አልነግርህም። የትውልዴ ነው አርሲ እና የምርጫው ቀን በጣም የሚገርመው ማለት ነውና ይሄ ማንም አልሰማም። በነገራችን ላይ እዚሁ በቃ አዲስ አበባ አፍንጫ ስር እኮ ነውና የምርጫው ቀን 60 ሚኒሻ አንድ ቦታ ላይ እምሽክ ያደረጉት ምንም አልተሰማም። ሚኒሻው ካለቀ በኋላ ከፌደራሎቹ ዋናው እዚህ ጎረቤት ምናምን ተከራይቶ ይኖራል። ባለቤቱም እዚሁን አብረን ነው የምንኖረውና የሚገርማችሁ አንዱ ከውስጥ ከፌደራሎች ውስጥ አንደኛው ተርፎ ባልሽ ሞቷል፣ ቀባሪ ጠፍቶ እኔ ጎትቼው ሚካኤል ቤተክርስቲያን ቀብሬዋለሁ፣ ሲረጋጋ ሀዘንሽን ታወጫለሽ፣ ልጆችሽን ይዘሽ እዛው ጠብቂ ያላት። አሁን ነው የምላችሁ። አሁን ዮኒ ከከተማ የትም ንቅንቅ አትልም ያልከው ነገር ይሄ ነው። መረጃው ትክክል ነው። የሆነ ዝም ብሎ ፖለቲካ የሚሰራበት አይደለም። ብዙዎቹ ሰላም ነው ይላል። ውሸት። ምንም ሰላም የለም። ምንም ከከተማ ማንም ሰው አይወጣም። በዚህ በሐዋሳ መስመር ማንም ንቅንቅ አይልም ማለት ነው። ስለዚህ በእንደዚህ አይነት ሁኔታ አይደለም መንግስት የክርስቲያኖች እንደም ነፃነት እንትን ሊል በፍራቻ በስጋት ላይ ነው ያለው። ሁሉም ቦታ ላይ በሚባል ደረጃና ድምጽ ነው ክርስቲያኖች በማያውቁት በምንም እየተገደሉ እየሞቱ ነው። እና እኛም ደግሞ ትንሽ ነው ፎሎወራችን ምንም ብንጮህ አይሰማም። ግን ምናልባት ፎሎ ባክ እንደዚህ የመለሳችሁ ማስረጃ ልንሰጥ መረጃ ልንሰጥ ለዓለም መንግስታት እንዲደርስ ለዓለም ክርስቲያኖችን በቃ ድምጽ እንዲኮን ነው እንጂ እኔ አሁንም ምንም ከእግዚአብሔር ነፃነትን እንደው ፍትህን ካገኘን እንጂ አባቶችም ደግሞ ዝም እያሉ ያሉት ወደው አይደለም። የሚገርማችሁ ነገር እስሩ ለምሳሌ እኔ ያለሁበት አካባቢ እስሩ የደብሩ አስተዳዳሪ አንድ እንደዚህ አይነት ነገር መድረክ ላይ የአርሲ ክርስቲያኖች ሞቱ እባካችሁ ክርስቲያኖች አልቅሱ ቢል ከሰዓት ራሱን እስር ቤት ያገኘዋል። በእርግጠኝነትም ነግረን የእንጀራ ጉዳይ ብቻ አይደለም አሁን ሰው ያልገባው ማለት ነው። ስለዚህ እስር ቤት ያገኘዋል ራሱን። ስለዚህ ይሄን ስለሚያውቁ ትንፍሽ አይሉ በቃ። እንደገና ደግሞ እንደዚህ አሁን በእርግጠኝነት ደግሞ የምነግራችሁ ምንድነው በየቤቱ ሰው መረጃ ይሰማል። አሁን እንደዚህ እናንተ የምታወሩትን መረጃ እያንዳንዱን መረጃ ይሰማሉ። በስራ አጋጣሚ አንድ በጣም አዛውንት ናቸውና መተው ምን አሉኝ፣ አይ ልጄ ጊዜው ተበላሸ፣ ይሄው አርሲ ላይ አሁን ብዙ ክርስቲያኖች እያለቁ ነው አሉኝ። ገረመኝ። አዛውንት ናቸው ብያለሁ። ኢትዮጵያ ውስጥ ሆኖ ቲክቶክ እያዩ መረጃውን በደንብ ይሰሙታል ማለት ነው። ስለዚህ አሁን መድረክ ላይ ወጣ አንተ ነፃነት አለ፣ አይ ክርስቲያኖች አይደለም የተገደሉት ሰላም ነው ብትል ይስቅብሃል። ህዝቡ አሁን ግራ ገብቶት ነው ዝም ብሎ ወይ ከአባቶች ወይ ከፈጣሪ ወይ ከሆነ የሆነ ነገር ይመጣል ብሎ እየጠበቀ ያለው እንጂ ነገሩ አብቅቷል። በቃ ለክርስቲያኖች ትልቅ ስቃይ ነው። በቃ መከራ ላይ ነው ያለ ነው። ስለዚህ ምናልባት ዮኒ አሁንም ለክርስቲያኖች ድምጽ መሆንን ፍትህ
ይሄ ልማት 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 ሰላም ነው ሰላም ነው ሁሉ እኔ አንዳንዴ ማለት ነው እኔ ኢትዮጵያ ውስጥ ሆኜ እዚሁ ስኖር እሱን ተወና ስር የሚመጣ ካድሬ በስራ አጋጣሚ ስንገናኝ የሚያወሩት ወሬና እየሆነ ያለው ነገር እንደናንተ እኔ አሜሪካ ነው እንዴ ያለው ትላለህ። ራስን በዛ ልክ ትታዘባለህ። ስለ የሚወራውና መሬት ላይ እየተደረገ ያለው ነገርን እንዴ የት ነው ያለሁት? የት ነው ኢትዮጵያ ላይ ነኝ? እውነት የምሰማው ነገር የት ነው? ለእኛም ታሪክ ነው። ልክ እንደንትን ነው። በቃ ስዕላዊ የሆነ ነገር ነው። ምክንያታቸው እና ይሄ ነው። ምክንያታቸውስ ንገረኝ እስኪ ምንድን ነው? ምክንያት እንግዲህ አንዴ የስልጣን ጥማት ስለ ምን ቸገረው እሱ ኢትዮጵያን አመቻችቶ ለራሱ እንዳልከው በጣም ተመቻችቶ ከኖረ እኔን ካልነካኝ ምን ቸገረኝ? እንደገና ደግሞ ይሄ እንደኛ ቀደም ለሚለው እዛው ስሩ ወይ ሚኒሻ የሆነ ነገር ሾምለታለሁ። በቃ ንቅንቅ ሲል ቀንዱን ይላል። እንዴ አሁን አንተ የሆነ ነገር ብታወራ አናተን ይላል በዱላ ጥያቄም አይጠይቅም። ትላንት አብረን የነበርነው ሰዎች ሚኒሻ ገብተው አይምሯቸው ተደፍኖ አንዴ ጠይቁ ሁለተኛ አይደግምም። ህዝቡ እንደ ከብት ነው እየተገዛ ያለው ነው። ከዚህ አንጻር ምንም በሉ ምንም ያለው እውነታ ይሄ ነው። ምድር ላይ ያለው ሁኔታ ይሄ ነው። ትክክል ናችሁ። አንዳንድ ነገር የምታወሩት ነገር ትክክል ነው። ፍትህ እንደዚህ አረ በቃ ስለዚህ እኛ አሁንም ድምፅ ሁኑን። ክርስቲያኖች እየሞቱ ነው። አርሲ ላይ ያው አባቶችም ከአቅማችን በላይ ሆኗል ብለዋል። እንደገና በሁሉም ነገር ፍትህ የለም፣ ፍትህ ጠፍቷል። እና የዓለም መንግስት ካለ በቃ የክርስቲያኖችን ሞት በዓለም ላይ ክርስቲያን ሲባል በነገራችን ላይ እንደ ኢትዮጵያ ብቻ አይደለም፣ እንደ ዓለም አቀፍ ነው። ዓለም አቀፍ ላይ ያሉ ክርስቲያኖች አሉ። እኛ ድምፅ ብቻ እንዲሆኑ ሳይሆን በጸሎት ጭምር ነው። አይታችኋል። ቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርቱ ተሰብስበው ሲኖዶስ ነው የሄዱት። በቃ ለምንድን ነው ዝም የምትሉት ነው? ፍትህ ለምን አሰጡንም? በቃ አባቶች እናንተ እያላችሁ እንዴት ነው ክርስቲያኖች ሲሞቱ ዝም የምትሉት? የሞቱን ኬት እያለ አንድ ባንድ ማለት ነው። ስለዚህ አርሲን የማታውቁ ሰዎች አርሲ እንደምትስሉት አለ ስዕላችሁ የሆነች የኢትዮጵያ አንድ ክፍለ ሀገር የሆነ አህጉር አድርጋችሁ የምታስቡት ሰፊ ክርስቲያኖች ነው ያሉበት። አርሲ ውስጥ የሚገርማችሁ የአንድ ቀን መንገድ ከከተማ ተጉዛችሁ ገጠር ውስጥ ትግሬ ታገኛላችሁ፣ ወላይታ ታገኛላችሁ፣ አማራ ታገኛላችሁ፣ ኦሮሞ ታገኛላችሁ። ሁሉም ተደባልቆ ነው የሚኖረው። ስለዚህ አሁን ይሄ እኔ የኦሮሚያ ባለቤት ነኝ ብሎ የመጣው ሰው ምንድን ነው የሚያደርገው? አማራ አገር ግባ አለበለዚያ ትሞታለህ። እኔ ለምሳሌ አማራ ክልል ኦሮሚያ የሚባል ነገር የሸዋ ኦሮሞ ናቸው ቤተሰቦች እና አገር ግባ። እኔ አማርኛ ስለምናገር በትምህርትም በምንም ቀበሌው ላይ በቃ አማርኛ የሚነገር ስለነበረ ኦሮምኛም እችላለሁ። ግን አገር ግባ የት እንዲህ ሀብት ንብረት ልጅ ወልደህ ምን ብለህ የኖርክበት ወጣ ሲል እንዴ ብትገለኝ ይሻለኛል ወዴት ነው የሚሄደው? ስለዚህ እንደዛ አይነት ሁኔታ ነው ያለው። እናንተም ከቻላችሁ ድምጽ ሆኑ ለማለት ነው። እኔ አመሰግናለሁ። በሌላም ጊዜ እንደዚህ መረጃ ሼር አደርጋለሁ። ለክርስቲያኖች ድምጽ ነው፣ ለአርሲ ክርስቲያኖች ድምጽ ነው እንላለሁ። አመሰግናለሁ። ክበርልኝ። በጣም ነው የማመሰግነው። እናንተም ግን በምትችሉት አቅም ተደራጁ፣ አንዱ ነው። የመጣባችሁ ነገር ቀላል አይደለም፣ በጣም ከባድ ነው። እንዳልኩት ብትደራጁ እንደዚህ አይነት ችግሮች አይፈጠሩም። መደራጀትን የመሰለ ራስን የሚያስከብር ነገር የለም። ከሰማይ መና ማንም አይመጣም፣ ጨርሶ ሄደ። ስለዚህ ያንን ነገር ላይ በጣም ብትሰሩበት ጥሩ ነው ብዬ አስባለሁ። በጣም ያሳዝናል። ባይኖር እንደዚህ አይነት ነገር ደስ ይለኛል። በሀገር ደረጃ ሰው ታርጌት ተደርጎ በተለይ ኦርቶዶክስን ለማጥፋት ታርጌት የተደረገበት ምክንያት ሊገባኝ አልቻለም ጨርሶ። በቃ አልገባኝ። ዋይ ለምን? ስለዚህ እሱ ላይ ብትሰሩበት መልካም ነው እላለሁ። ኔትወርክ ዲያቆን ተዋህዶ ኔትወርክ እየሰራ አይደለም። ባት ዮኒ አንድ ሁኑ ተደራጁ የሚለው ሐሳብ ላይ አንድነቱ ተመቷል። እንዴት ተመታ መሰለ? ልጆች አባቶቻቸውን እንዳያምኑ ሆነዋል። ካህኑና ምዕመኑ እንዲጣላ በቃ በጥርጣሬ እንዲታይ ሆኗል። ዘራፊ ናቸው ካህናቶች። በቃ ለልጆቻቸው አያስቡም፣ ለንስሐ ልጆቻቸው
በቃ አይናገሩም አይጠብቁም ከፋፍለዋቸዋል ነው የምትለኝ? ክፍልፍል እኔ ሌላውን ተታዚ ቲክቶክ ላይ ራሱ ግማሹ አባቶችን እንስማ ይላል፣ ግማሹ ደግሞ አይ በቃ አባቶች የሉንም ወደ እግዚአብሔር እንጩህ፣ ለዓለም ክርስቲያኖች ይሰማ፣ ችግሩን ሁሉንም ይወቅ፣ ከሞትን በቃ አንድ ላይ ክርስቲያኖች አብረን እንሞት። በነገራችን ላይ ተደራጅ ተዋጋ የሚል አለ። እንደዚህ አይነት ሐሳብ በጣም ያስቀኛል። ምን አይነት ፖለቲካ የተሰራ እንደሆነ ታውቃለህ? እዚህ ላይ እንዳልኩ ክርስቲያኑ የተወሰነ ነውና የተወሰነ ነው ስልህ ተደራጅቶ ከሚመጣው አንጻር ስታየው ለቁርስ ተውና ትንሽ በቀላሉ ይጎርሰዋል ብለህ ታስባለህ። እና ምንድነው እኔ ኔትወርክ ነው አይሰማም። ሄሎ እሱ እስኪመጣ ዲያቆንን ሰላም ብያለሁ። ዲያቆን ሰላም ዮኒዬ፣ እንዴት አመሸህ ወንድም አለም? ሁላችሁንም እግዚአብሔር ይመስገን። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። እሰማለሁ ዮኒዬ? አዎ ኦኬ ቴንክ ዩ። ቀደም ኔት ይዞኝ ስለነበረ ነው። የሆኑ ወንድማችን ባይዘው መምህር ናቸው፣ ጎበዝ ቤተክርስቲያን ወንድም ናቸው፣ ሰንበት ተማሪ የሚሉት። ዞሮ ዞሮ መጀመሪያ እግዚአብሔር አምላክ ለሀገራችን ሰላምን፣ አንድነትን፣ ፍቅርን ይስጥልን። አንተን ግን ሳናመሰግን አናልፍም። በእውነት በዚህ ዘመን እግዚአብሔር ሰውን አላሳጣንም። ምናልባት ሌሎቹ ድምጻቸው ቢከለክሉንም ራሳቸውን ቢሸሽጉም እግዚአብሔርን ግን በጊዜው ሰው ያስነሳል። እንዳንተ አይነት ወንድም ስላለን እንኮራለን። ምክንያቱም ቢሆንም ባይሆንም አንተ በተቻለህ መጠን እስካሁን ጊዜ ድረስ ከጎናችን አልተለየህም፣ ድምጽ እየሆንክ ነው። ሌሎቹ ባይዘው አይተህ ከሆነ እኔ በዋነኝነት የገባሁበት ምክንያት ምንድነው? ለኦርቶዶክስ ተዋሕዶ ቤተክርስቲያን ፍትህ የጠየቁ የሙስሊምም ይሁን የፕሮቴስታንትም ይሁን የኦርቶዶክስም ሌሎችም ትላልቅ ፎሎወርስ የነበራቸው ቶሎ ቫይላር የወጡ የፍትህ ጥያቄዎች የነበራቸው ልጆች አካውንታቸው ቫን እየተደረገ አንፎሎ ቻሌንጅ እየተደረገባቸው የመደራጀት ስራ ተሰርቶባቸዋል። ይሄንን አንተም ታውቃለህ። ግን ይህ ሁሉ ያልፋል። እኛ በትዕግስት እንወጣለን። ነገር ግን ተደራጁ ላልከው እስካሁን ምናልባት ክፍተት አልነበረም፣ 100% ክፍተት ነበረ። አሁንስ ክፍተት አለ ወይ? አሁን አለ። ለሳምንት ሆይ ሆይ እንላለን፣ ለሳምንት እንጨዋለን፣ ፍትህ እንላለን። ነገር ግን ዳራ እናደርስም። እኛ ጋር ችግሩ ይሄ ነው። አንፎሎ ቻሌንጅ እንኳ ሲደረግ ፎሎ ቻሌንጅ ክርስቲያን የሆነ ሁሉ በክርስቶስ ኢየሱስ የሚያምን ሁሉ ፎሎ ቻሌንጅ ቢጀምር አንድ ወንድም ተሰነካክሎ ሲወድቅ ባላጠፋው ጥፋት፣ ባላደረገው ድርጊት፣ ባላመጣው ክፋት የዚህን ያህል ጉዳት ውስጥ አይደርስም ነበረ። ነገር ግን እኛ ጋር ምን አለ? ያለ መረዳዳት አለ፣ አብሮ ያለ መቆም አለ። ይሄ ነገር ከምን አንጻር ነው ብዬ ሳስበው የኦርቶዶክሱ ብቻ ችግር አይደለም። እንደ ክርስቲያን ፕሮቴስታንትም ክርስቲያን ነኝ ይላል፣ ኦርቶዶክስም ክርስቲያን ነኝ ይላል። ሁላቸውም ክርስቲያኖች በክርስቶስ የሚያምኑ ክርስቲያኖች ናቸው። ሰው ግን ስላልተገደሉ ምናልባት ስላልደረሰባቸው እየጮኸ ያለው እየሞተ ያለው ኦርቶዶክሱ ብቻ ስለሆነ ምን ተደርጓል ማለት ነው? ይሄ መሞቱ ወይም ደግሞ ፍርድ የተሰጠበት ኦርቶዶክስ ብቻ የሚለው መስሎታል። አይደለም። ኦርቶዶክሱ ሲያልቅ ኦርቶዶክስ ላይ የታሰበውን ነገር ሙሉ ሲሳካ ወዴት ነው የሚሄደው? ሌላው በክርስቶስ የሚያምነው አማኝ ጋር ነው የሚሄደው። ወደዚህ አካል ከመምጣቱ በፊት ሁሉንም ክርስቲያን አንድ ላይ በመቆም የመጣበትን ሰደድ እሳት የመከላከል መፍትሄ ቢያመጣ መልካም ነው። ይህንን እያደረግን አይደለም፣ እየተደራጀን አይደለም፣ አንድ ላይ እየቆምን አይደለም። አሁንም ዛሬም ከነገም ወዲያ የሚደረገው ምንድነው? እርስ በእርስ ዲቤት እየተባለ የውይይት ጥሪ ይጠራል። ማንና ማን?
እኛና ፕሮቴስታንት ወይም ደግሞ እኛና ክርስቲያንን የምንል ሌሎቹ ጋር አሁን አልነበረም። አሁን ላይ እኛ ጋር ያለው ነገር እኛ ላይ ያለው ዲቤት ቆሞ እኛ ጋር ያለው የውይይት ጥሪ ቆሞ ቀጥታ ከማጋ ነው አስፈላጊ ከሆነ ዲቤትም መግባት የሚያስፈልገው ሌላም ትግል ውስጥ መግባት የሚያስፈልገን ከማጋ ነው። እኛ አንድ ላይ ቆመን ከሌላ እኛን ሊገለን ከመጣ እኛን ሊያሳድደን እኛን ሊያባረረን እኛን ከሀገራችን አገር አልባር ያደረገን ከመጣው አህዛብ ጋር ነበረ የሚሆነው። ይህንን እየሆነ አይደለም። ዮኒ አሁንም ቢሆን አንተ ትልቅ ወንድም ነህ፣ ትልቅ ስራ እየሰራህ ነው። ቢያንስ ዲቤት የሚሰሩ በተለይ በፕሮቴስታንትና በእኛ በኦርቶዶክስ ቤት ዲቤት የሚሰሩና የምንሰራ እኔንም ጨምሮ ነው። ከአንተ ጋር ከደምረው ጋር ብዙ ጊዜ አንተ ቤት መጥቼ ታውቀኛለህ ከነ ዮሐድ ጋር እና አሁንም ቢሆን ይሄ ነገር ማስተካከል አለብን። የኛው ጥሪ የኛው ዲቤት ትንሽዬ ጊዜ ወስደንበት ቀጥታ መሄድ ያለብን ዲቤትም መጥራት ካለብን አስፈላጊ ከሆነ ሌሎችም ውይይቶች ማድረግ ያለብን ከሌላ ወገኖቻችን ያ ማለት ከአህዛብ ጋር ማለት ነው በግልጽ አማርኛ። ይሄ ለአንተ ማሳስብህ ነገር ነው። ሌላው ደግሞ ወዳጆቻችን የኛ ኦርቶዶክሶች ለምንድን ነው የሚገደሉት ያልከው ይሄ ትንቢትም ነው ሊፈጸምም ይችላል። እኛ ደግሞ በክርስቶስ ልንታረድም ዝግጁ ነን። ይሄ የሚያስፈራን ነገር አይደለም። እኔ በበኩሌ አልፈራም ለመታረድ ማለት ነው። ነገር ግን ምንድነው እየገደልን ሳይሆን እየተከላከልን እንሙት ነው። አንግደል። እኛ አንገድልም። ግደሉ የሚል መጽሐፍም የለንም። እረዱም የሚል መጽሐፍ የለንም። ነገር ግን አይናችሁ እያየ በቢላዋ ታረዱም ደግሞ የሚል የለንም። ቢያንስ መከላከል የምንችልበትን ሶሉሽን እናመቻች። ይሄ ነገር ከምንም በላይ መሄድ አለብን። ኦርቶዶክስ ላይ የታቀደው እቅድ ሃይ ነው። በወሬ ብቻ የሚቆም አይደለም። በወሬ ብቻ አይቆምም። ይሄ በደንብ አድርገን ልንሄድበት በደንብ አድርገን ልንወያይበት የሚገባ ነገር ነው። አንተን ግን እግዚአብሔር የሰጠን እንዳንተ አይነት ወንድም ስለሰጠን ስሙ የተመሰገነ ይሁን። ያው ዞሮ እንዳንተ አይነት ወንድም እና አይታችኋል ብዙዎቻችሁ አንድ ሙስሊም 2000 ሰው ማረድ አለበት ከ2000 ሰው በላይ በቀን ካረደ ሽልማት ይሰጠዋል ብሎ በአደባባይ እየሰበከ ያለ ሰው አንድም አካል ሳይጠይቀው ፍትህ ለአርሲ ብቻ